ደህና ነሽ? አለሽ? አለሁልሽ። አንቺስ? አለን እግዚአብሔር ይመስገን። ላገኝሽ ነበር። እሺ እመጣለሁ። ቤት ነው? አዎ እኛ ቤት። ግን ቤት ከሚሆን ለምን የተለመደ ቦታ አንገናኝም? እሺ እሺ በቃ ቻው። እሺ ሰውን በጥቂት ቃላት እንዲሁ መናፈቅ ይቻላል እንዴ? ብቻ ኧረ ችግር የለም እየጠበኩሽ ነበር። በቃ እኮ አዲስ አበባን እንዴት ታያለህ? አዲስ አበባ በጣም ትልቅ ናት፣ ግን አሁን ብቸኝነት አይሰማኝም። ለምን? አሁንማ ጥሩ ጓደኛ ምን አግኝቻለሁ። በየቀኑ አብረው ናቸው እንዴ? ይሄን ነገርማ ማስቆም አለብን። ሰላም ምኞት። ይሄ ማነው? ከዚህ በፊት አበባ የሰጠሽ ልጅ ነው? ብቻሽን የማገኝሽ መስሎኝ ነበረ። ይሄ ልጅ ባለፈው ከኋላችን መቶ አበባ የሰጠሽ ልጅ ነው? ምን ነው በተደጋጋሚ ተገናኛችሁ? መጣሽ እንደ እኔ ውድ። ባለፈው ያልኩሽ ልጅ እኮ ይሄ ነበር። ሜጋኮ ይባላል። ላስተዋውቅሽ ነበር የደወልኩልሽ። ይቅርታ በጣም ሜጋኮ። ኧረ ችግር የለውም። ምን ማለት አይደለም። ነይ ቁጭ በይ። እሺ በቃ ብዙ ተጫወተናል፣ ይበቃናል። እኔ ግን ስለቸኮልኩ መሄድ አለብኝ። ቻው በቃ። እሺ ቻው በቃ። እንገናኛለን በድጋሚ። ደስ ብሎኛል በጣም። እኔም እስከ ነገ። ሄሎ ሜጋኮን ከነገ ጀምሮ እንድትከታተሉኝ ይፈልጋል።